ተሐጁድ በነገራችን ላይ በሁሉም የአመቱ ቀናት የሚሰራ ዒባዳ ነው ሁሌም ነብዩ ሰለላሁ ዐለይሂ ወሰለም 11 ረካዓ አዘውትረው ይሰግዱ ነበር አንዳንዴ 13 ያረጋሉ አልፎ አልፎ ወደ 7ም የቀነሱበት 9ም የሆነበት ሁኔታ ይኖራል በአብዛኛው 11 ረካዓ ሁሉ ጊዜ ነው የሚሰግዱት በረመዳንም አይገደብም በተለይ ደግሞ ከረመዳን 10 አልአዋኺር ላይ ቅርብ ጊዜ የተጀመረ መካ አካባቢ ላይ 10 አልአዋኺር ኢዕቲካፍ ያደረጉ ሰዎች ተሐጁድ ብለው ስለሚሰግዱ ተሐጁድ የረመዳን ስራ መስሎታል ሰው ይሄ ስተት ነው ተሐጁድ ሁሉ ጊዜ የሚሰራ ነገር ነው ሰሃቦች ረضوانላሂ ዐለይሂም አላህ በቁርአኑ ሲያወድሳቸው ተተጃፋ ጁኑቡሁም عن المضاجع ይላል ጎኖቻቸው ከመኝታዎቻቸው ይርቃሉ يدعون ربهم خوفا وطمعا ጌታቸውን ያመልኩታል ወይም ይለምኑታል በመፍራትና በመጓጓት መሐከል ሆነው በአንድ በኩል ረህመቱን ሲከጅሉ በሌላ በኩል ደግሞ ቅጣቱን ሲፈሩ በዚህ ስሜት መሃል ሆነው ነው የሚሰግዱት ዝም ብሎ ቁርአኑን ማነበብ ጎንበስ ቀና ሳይሆን ልባቸውን በደንብ ለአላህ በርከክ ብሎ ወረድ ብለው ያደርጉታል ይሄ ተሐጁድ ተብሎ ይጠራል ማለት ነው ረመዳን ውስጥ የሚሰገደው ተራዊህ ከተሐጁድ የሚለየው ከመኝታ በፊት በመሆኑ ብቻ ነው ቢቻል አኺር الليل መሆኑ ይመረጣል ተራዊህም ግን ተራዊህ በጀማዓ እንዲሰገድ ያደረጉት ብዙ ሰው እንዲሳተፍ ስለሆነ ሰይድና ዑመር ረዲየላሁ ተዓላ ዐንሁ ያን ያደረጉት አሁንም አብዛኛው ሰው እንዲሳተፍ ሲባል ተራዊህ በማታው ጊዜ ኢሻ ተሰግዶ ወዳው እንዲሰገድ ተደርጓል ዑመር ረዲየላሁ ተዓላ ዐንሁ ራሳቸው መስጂድ ሰዎች ጋር አልሰገዱም ወደ ቤት ተመልሰው አኺር الليل ነው የሰገዱት نعمة البدعة هذه والتي ينامون عنها أفضل ምንኛ ያማረች ነገር ተጀመረች ጥሩ ነገር ነው የጀመርነው ኸይር ስራ ነው ያነሳሳነው ግን ያቺ ጥለዋት የሚተኙት ሰዓት በላጭ አሷናት በማለት አኺር الليل መርጠዋል